ሰላም ጤና ይስጥልኝ። ውድና የተከበራችሁ የሪች ዩቲዩብ ፋሚሊዎች እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበል። እዚህ ቤት እንግዲህ ቪዲዮ ከሰራን ሰንበት በት ብለናል ማለት ነው። አለን ለማለት ነው ብቅ ያልኩት ዛሬ እንግዲህ ለምሳ ፍርፍር አስፈለገኝና ያው በቤት ውስጥም ግብአቶቹ ስለነበሩ ፍርፍር ለመስራት እንግዲህ ወደ እናንተ ወደ ቤተሰቦቼ ይዤ ሊሄድ በማለት መጥቻለሁ ማለት ነው። ያው ሽንኩርት ምናምን ከትፌ ሳበሳስል ምናምን አላሳየውኝም። ነገር ግን ያው ሽንኩርቱ እንግዲህ ተቁላልቶ ግብአቶቹ ቅመማ ቅመሞቹ እነ ነጭ ሽንኩርት ሳይቀሩ ተደርገው እንዲሁም ደግሞ ስጋም ነበረኝ። ስጋም አድርጌበታለሁ። የድርቆሽ ፍርፍር ነው የምሰራው። በዚህ መልኩ ክችን ብሎ እንግዲህ እየተጠበሰ ይገኛል ስጋው ከቆሌቱ ጋር ማለት ነው። በጣም የሚያምር በጣም የሚጣፍጥ ተበልቶ የማይጠገብ ማለት ነው። የድርቆሽ ፍርፍር ድርቆሽ ከኢትዮጵያ የመጣ ነበረ ስጦታ ተበርክቶልኝ ነው። እናም በልቼ ጨርሼው የመጨረሻ ቀን ባይ ባይ የኢትዮጵያ ድርቆሽዬ እያልኩኝ ነው እየሰራሁት ያለሁት ማለት ነው። እንቁላል ቀቅዬ እንዲህ በቢላዋ ሰንጠቅ ሰንጠቅ አድርጌ አብሬ ከቁሌቱ ጋር ልጠብሰው እንግዲህ እዚህ ጋር አድርጌዋለሁ። እንቁላልን እንግዲህ የእንቁላልን ጣዕም ለማጣጣም ከቁሌት ጋር ከቅመማ ቅመም ጋር አንድ ላይ እንደዚህ ሲጠበስ እንቁላል ተከሽና ተበላች ይባላል ማለት ነው። እና በጣም ነው ደስ የሚለው ቤተሰብ ይጣፍጣል በጣም። እናም በዚህ መልኩ እንግዲህ እንቁላልን እየሰራችሁ ከቁሌት ጋር ብትመገቡ ሞር ይመረጣል ማለት ነው። እኔ እንደዚህ ስለምወድ ነው። ይጥማልም ደግሞ እና ይውላችሁ በጣም ነው የሚጣፍጠው። እንግዲህ ፍርጥ ያለች የድርቆሽ ፍርፍር ተመልከቱት። እናም ውድ ቤተሰብ ይህንን ቻናል ሰብስክራይብ አድርጉ፣ ላይክ ሼር በማድረግ አበረታቱን። እና እኛም ቪዲዮ እንግዲህ በተቻለን መጠን ወደ እናንተ ለማጋራት እንሞክራለን። እንደዚህ አድርጌ እንግዲህ በደንብ አድርጎ እንቁላሉ ሶሱን እንዲወስድ በቢላዋ ሰንጠቅ ሰንጠቅ ስላደረኩት በውስጡ ይገባል ማለት ነው። ለዛም ከሶሱ ጋር ከቁሌቱ ጋር እንግዲህ ጥብስ አድርጌዋለሁ። በስተመጨረሻም ድርቆሽን አደረግኳት። ድርቆሽዬ ባይ ባይ የኢትዮጵያ እንጀራ ነው። እናም ከኢትዮጵያ የመጣ ስጦታ ነበር ለእኔ ድርቆሽ ተበርክቶልኝ በልቼ ጨርሼው ይህ የመጨረሻ እየሰራሁት ያለሁት ነው ማለት ነው። እንዴት እንደሚጥም ግን አትጠይቁኝ። በቃ እጥር ምጥን ያለ ድርቆሽ አሰራር ነው። እና በዚህ መልኩ ሰርቻ አጠናቅቄ ለምግብነት እንግዲህ ደርሷል ማለት ነው። ውድ ቤተሰብ ላይክ ሼር ሰብስክራይብ አትርሱ። በቀጣይ ቪዲዮ እስክንገናኝ ባይ